አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ሰንቀሌ ከተማ ላይ ነው። ሰንቀሌ ከተማ ባለፈ ያሳየኋችሁን ቤት ፕላስቲክ ኮርኒስ እየሰራሁት የምገኘውን ቤት ዛሬ ይኸው እዚህ ጎራ ብያለሁ። በረንዳ ላይ ወጥተናል። በሚገርም ሁኔታ እየሰራ ነው እንገኛለን። ይሄ ተገጣጣሚ ፕላስቲክ ኮርኒስ 60 በ60 የሆነ ፕላስቲክ ኮርኒስ እየሰራን እንገኛለን ማለት ነው። እንግዲህ ይህንን ቤት ምን ደረጃ ላይ እንዳደረስ ነው ላሳያችሁ ወድጃለሁኝ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። በመቀጠል ደግሞ ሰንቀሌ አካባቢ ላይ እና ሀርቦ አካባቢ ላይ የምትገኙ ቤተሰቦች ቤት ማሰራት ለምትፈልጉ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ እየደወላችሁ አናግሩኝ። በጣም እያጣደፍ ነው እንገኛለን። ይሄን ቤት እንግዲህ ኮርኒሱንና ግድግዳውንም ቻክ እያደረግን እንገኛለን። በረንዳ እንደዚህ ጀማው እንደምታዩት በጣም እየሰራ ነው። እዚህ ውስጥ ላይ ቻክ እያደረግን ነው። ይሄ እዚህ ያለው ጀማ ቻክ ሰራተኛ ነው። ቻት እዚህ ጋር እንደ እያደረገ እየሰራ ነው። ፕላስቲክ ኮርኒሱ እንደምታዩት ይሄውና እዚህ ጋር እንግዲህ እቺ ክሽን ክላስ ናት። የክሽን ክላሷ ፕላስቲክ 60 በ60 የሆነ ተገጣጣሚ ፕላስቲክ ነው። ሰርተናዋ ኮርሱን ጨርሰናል። ግድግዳ ያው ቻክ እያደረግን ነው። ከስር ፍሬም አለው። እዚህ ያለው ጀማ ጦሩ ይሄን እያጣደፈ ይገኛል ማለት ነው። ሳሎን ነው የምንገባው። ሳሎን ግድግዳውንም ቻክ አድርገን ጨርሰናዋ። ግድግዳው ቻክ እንግዲህ እንደምታዩት እኩል ሌቭል የሆነ ቀጥ ያለ ቤት ነው። ባለፈ አይታችሁታል ሙሉ ቪዲዮውን። ይኸውና እዚህ ጋር እንደዚህ አድርገን ግድግዳውን ሙሉ ለሙሉ ጨርሰነዋል። የሳሎኑን ግድግዳ ቻክ እንደዛ አድርገን ሰርተነዋል ማለት ነው። ይኸውና እንደምታዩት ምንም አይነት አባጣ ጎርባጣ ያለውም ወለል ያለ ቻክ ነው የተሰራው። በጣም በሚገርም አይነት አሰራር ነው እየሰራን ያለ ነው። ጠርዙን ደግሞ እንደዚህ እንደምታዩት ቀጥ እያደረግነው በፕላስቲክ ነው የምናወጣው። እንደዛ አድርገነዋል። ኮርኒሱ ፍሬሞች ይቀሩታል። ከስር የሚዞር የግድግዳ ፍሬም ይቀረናል። ኮርኒሱ ከላይ ያለውን ጨርሰነዋል ሙሉ ለሙሉ። እንደምታዩ ኮርኒሱ በጣም ያምራል። ካሁን በፊትም ለቄላችኋለሁ፣ አይታችሁታል። ኮርኒሱ ገና ቻክ ሳይደረግ ለቄላችኋለሁ። እዚህ ጋር ይኸውና ኮርኒሱ በሚገርም ዲዛይን የሰራ ነው። ሻዶ አለው፣ ጅምላይት ማለት ነው። ከሁሉም ቦታ አለው። ጅምላይቱንም ደግሞ ኢንሻአላህ ማታ ማበራው ይሆናል ወይም ነገ እለቅላችኋለሁ። ይኸውና እዚህ ጋር ስራችንን እየጨረስን ይሄድ ነው። እስካቶላ አቀባበር እንደዚህ መቱን ያደረግነው። ሶኬት ታቻለን። እዛ ጋር ደግሞ እንደምታዩት ማብሪያ ማጥፊያለን። እዚህ ጋር ይኸውና የሶኬት አቀማመጥ ቦታ ሁሉም ጋር በሰፊው ቦታ ላይ 4 ሶኬት ተጠቅመለታል ማለት ነው። ሌላ ከዚህ ስንዞር እንግዲህ እዚህ ጋር ደግሞ የምናስተካክለው ምንድነው እዚህ ላይ ይሄ የውስጥ ለውስጥ በር ነው ማለት ነው። ይሄ ወደ መኝታ ቤት የሚያስገባው በር ነው። እዚህ ጋር የነበረው መቃን ነቅለናል። እዚህ ጋር መቃን ነቅለን እንግዲህ 2 ካርባ ልናደርገው ቁመኑ እዚህ ጋር እንደዚህ እንደምታዩ ቦርቡረናል። ይሄ ይቆረጣል። ከዛ በጅብሰም ሙሉ እናጠፋዋለን ማለት ነው። ይሄን እንግዲህ እንደዚህ የተፋፋረውን በጅብሰም ቀጥ አድርገን እንሰራለን። ይሄንን ቃጫና ሰካቱራ ያደረግን በቢስማር እየመታ እዚህ ጋር ሙሉ እናጠፋዋለን። ከዚህም እኩል ስፋት መጥቶ ጠርዙን ቀጥ አድርገን እናወጣዋለን ማለት ነው። ሲያልቅ ልክ እንደዚህ ነው የሚሆነው። እንደዛ አድርገን ይሄን እናስተካክለው ነው። ሌላ ወደ መኝታ ቤት ስንገባ እንግዲህ መኝታ ቤቷን በጣም የምታምር ዲዛይን ናት። ሁሏ ነገር አልቃለች። ፍሬሟም እንደዚህ ከስር ሰቅለናታል። ኮርኒሱ የፕላስቲክ ኮርኒሱ ይኸውና እንደምታዩት በጣም በሚያምር ሁኔታ ያሰራሁት በጅብሰም ስታይል አድርጌ ነው የሰራሁት። 2 ካፍ 3 ካፍ ነው የሰራሁት። ሻዶ 2 አለው ጅምላይት ማለት ነው። እዛ ጋር ኦዋም ጋር አለቻት ጅምላይት፣ ስረኛውም ላይ ጅምላይት አለው ማለት ነው። እዚህ ጋር እንግዲህ ጅምላይቱን ዛሬ ይዤ መጥቻለሁ። አበራዋለሁ። ሳበራው የምታዩት ይሆናል። ደግሞ ቀጣይ ላይ ግድግዳው እንደዚህ ሙሉ ለሙሉ ቻክ ጨርሰናል። ግድግዳውን ቀጥ አድርገን ነው ቻክ የሰራ ነው። ይሄውና እንደዚህ የሚገርም አይነት ስራ እየሰራ ነው። ሁሉም ስራ እየጨረስ ነው የምንወጣው። ይሄ እንደዚህ አድርገናል። እንግዲህ እንደነዚህ አይነት ውብና ማራኪ የሆኑ ስራዎችን ማሰራት ለምትፈልጉ ደውሉልን። ይሄ ተገጣጣሚ 60 በ60 የሆነ ፕላስቲክ ኮርኒስ ዋጋው ትንሽ ሆምጠጥ ይላል እንጂ በጣም ቆንጆ ፕላስቲክ ነው። ለውበትም ለጥንካሬም እንዲሁም ደግሞ የሆነ ሰዓት ላይ ቢደብረን ለማንሳት በጣም ምቹ ነው። እኛው ክላስ ደግሞ ይኸው ገና ቦርዱ ፕላስቲኩ ተሰቅሎ አልቋል። ፍሬም አለ። ሻዶ ፍሬም የሚደረጉ ፍሬሞች አሉ። ካፍ ነው፣ አንድ ካፍ ነው። በአራት ማዕዘን ላይ ዲዛይን እናስገባለታለን። ይሄ ገና ነው። ግድግዳውም ገና ቻክ አልተደረገም። እንደምታዩት ግድግዳው ገና እንዳለ ነው ማለት ነው። ነገ ወደዚህ ምንገባ ይሆናል ወደ ግድግዳ ቻክ። ከዛ ሌላ እዚህ ጋር ደግሞ እቺ የእንግዳ ክፍል ወይም የሴቶች ሳሎን ብትሆን እዚህ ጋር ደግሞ የልጆች ምንታ ቤት አለን። የልጆች ምንታ ቤቷ ደግሞ እንደምታዩት ሙሉ ዝግና የዘጋናት እቺ ከፍ ያለች አይደለችም።
ዝግ ነው የዘጋ ነው ሙሉ ወጥ ማለት ነው። እንደምታዩት ከለር አድርገለታል ከፍ ያለ እንዲመስል ማለት ዲዛይን እንዲኖረው ወጥ አድርገን የሰራ ነው ሙሉ ልሙጥ ማለት ነው። በስሳ ተገጣጣሚ ልሙጥ እንግዲህ ሲዘጋ ይሄን ይመስላል። በጣም በከፍና እንደ ጅብሰም ዲዛይን ቢሰራ ደግሞ የበለጠ ያምራል እንደ ሌላው ቤት ማለት ነው። እና ከፍና ዝቅ ስንሰራ እንደ ጅብሰም ስንሰራ ብረት ስለሚበላን ችኛዋ ጠበብ ስለምትል በእንደዚህ አይነት ዲዛይን ሰርተናታል። ይሄን ይመስላል ማለት ነው። ግድግዳችን ይኸውና ደስኑም በጣም አሪፍ ነው። ቀጥ ያለ ነው። ሙሊት ብዙ የሚጠይቅ አይደለም። ምርጥ የሆነ ግድግዳ ነው ማለት ነው። እንግዲህ ይሄንን የሰንቀሌውን ቤት እንደምታዩ በዛ አይነት ሁኔታ እያጣደፍ ነው እንገኛለን። አሁንም በድጋሜ ሰንቀሌ ከተማ ላይ ለምትገኙ ቤተሰቦች እየደወላችሁ አናግሩን። በዚሁ ስራችሁን ሰርተላችሁ እንወጣለን። ቪዲዮ ከተመቻችሁ ላይክ እና ሼር እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።